Welcome to London. በለንደን ሰማይ ስር የሚኖረው የኢትዮጵያውያን ብዛት ይህ ነው ተብሎ የተረጋገጠ ቁጥር ባይኖርም በግምት ከ30 እስከ 40 ሺህ ተብሎ ይገመታል። እነዚህ ኢትዮጵያውያኖች በሁለት ይከፈላሉ። አዲስ የመጡና ነባር ተብለው። አዲስ የመጡና ነባሮች በጣም የሚናናቁና የሚጠላሉ ናቸው። የመጠላላታቸውና የመናናቃቸው ሚስጥር ደግሞ በጣም የሚደንቅ ነው። አዳዲሶቹ የወረቀትና የኢሚግሬሽን ነገር እስኪስተካከልላቸው ድረስ የነባሮችን እርዳታ ይፈልጋሉ። ነባሮቹ ደግሞ አዲስ ስደተኛ የመሰላቸው ገና ቀርቦ ሳያናግራቸው ወደ እነሱ እየመጣ ከመሰላቸው እንኳን ፊታቸው ይጠቁራል፣ ግንባራቸው ይቆጣጠራል፣ ሰውነታቸው ይተሳሰራል። ገና ከፊታቸው ደርሶ የእግዚአብሔር ሰላምታ ለመስጠት እጁን ሲዘረጋ ምንም የለኝም የሚል አጭርና ቆምጨጭ ያለ መልስ ይመለስለታል። መጤው ትግስተኛ ከሆነ ተሳድቦ ይዳል፣ ግንፍልተኛ ከሆነ ደግሞ ማን ብር ጠየቀ በሚል ሰበብ አምባጓሮ ሊያነሳ ይችላል። የኛ ሰው በለንደን አኗኗሩ አስገራሚ ነው። ነባሮቹ አዲሶቹን በሩቁ ሲሉ በስፋት ይሰማሉ። ምክንያታቸውን ሲያስረዱ ደግሞ የመጤ ጣጣ ብዙ ነው። ዛሬ አንዱ መጣ ብለህ ብትረዳው ነገ ሌላኛው ይተካል። እሱ ሲሄድ ደግሞ ሌላኛው። ያ ማድረግ ደግሞ በጣም ከባድ ነው። ለወገን ደራሽ ወገን ነው ተብሎ የሚኖርበት ሀገር አይደለም። ስራን ጥለመቼም ሰው ስትረዳ መኖር አትችልም። እነሱ ግን ይህን መቼ መቀበል አይፈልጉም። ከመንግስት ከሚያገኙት ድጎማ በተጨማሪ የኛንም ኪስ ሊጋሩ ይፈልጋሉ። ያ ደግሞ ፈጽሞ የሚሆን እንዳልሆነ ስታስረዳቸው ቋጣሪ የጊዜ ጉዳይ እንጂ አንተ የደረስክበት መድረሳችን አይቀርም እያሉ የኑሯቸውን ንዴት አንተ ጋር መወጣት ይፈልጋሉ። ራሳቸውን እንጂ እኛ ነባሮችን መረዳት አይፈልጉም ሲሉ ያስረዳሉ። ቀጥለው ምሬታቸውን ሲገልጹ እንዲህ ይላሉ። አዝነህለት እንኳን ቤትህ ወስደህ ልታስተናግደው ብትሞክር ቤትህን እንደረገጠ አንተን ረስቶ ሚስትህ ጋር ያፈጣል። አንተ ጥያቄ ስጠይቀው ሚስትህን አይኗን እያየ ይመልሳል። በዛ ላይ አፈቀላጤዎች ናቸው። ተሳስተ ዞር ካልክለት ሚስትህን ለማስኮብለል የሚጠቀማቸው ቃላቶች ሊጠና ይገባል። ምክንያቱም እኛ አይገባንም። ስለዚህ ከዚህ ሁሉ ችግርና ጣጣ ውስጥ ከመግባት መጤም መራቅ ነው መፍትሄው። ምን ይሆናሉ? የሰለጠነ ሀገር ነው ያሉት። መንግስት የሚረዳቸውን በአግባቡ ተጠቅመው ስሜታቸውን ተቆጣጥረው ክፉውን ጊዜ ለመሻገር መበርታት ነው ያለባቸው ሲሉ ነባሮቹ ስለ አዲስ መጤዎች የሚሰማቸውን ሲያስረዱ፣ አዲስ መጤዎች ደግሞ ስለ ነባሮቹ ብሶታቸውን ሲያስረዱ እንዲህ በማለት ነው። እኛ ባለፍንበት መንገድ አልፈው ወረቀታቸውንም ኑሯቸውም ሲስተካከል ግን የድሮ ታሪካቸውን ረስተው ሰውን ለመርዳት ንፉግ ናቸው። ቀርበ መንገድ ልትጠይቃቸው ብትፈልግ እንኳን መንገድ የጠየካቸው እግረ መንገድን ብር ለመጠየቅ ስለሚመስላቸው ምላሽ አይሰጡም። በዛ ላይ ፋርነታቸው የትም የሌለ ነው። እሱን ሰላም ብለ ከጎኑ ሚስቱ ካለች ዘግታት እንድታልፍ ነው ፍላጎታቸው። የሚገርመው ሴቶቹ ፈጣንና ራዳ ናቸው። ነገርን በመጣበት ማስተናገድ የሚችሉና ተግባቢ ናቸው። ባሎቻቸው ግን የሚገርሙ ናቸው። ኑሮ አስገድዷቸው የተሻለ ህይወት ፍለጋ ሴቶቹ በብዛት ከነባሮቹ ጋር ተጋብተው ይኖራሉ። እንደ አጋጣሚ የእግዚአብሔር ሰላምታ ስትሰጣት ከተመለከተ በቃ ነገር ይገለባበጣል። ፊቱ ቀልቶ ደም ለብሶ ይኮሳተርብሃል። ሚስቱንም ከእግር እስከ ራሷ ሲገላምጣት ግራ ይገባሃል። ለንደንን ቀድመው መጥተው በጊዜ ሂደት ነገሮች ተስተካክሎ ዛሬ ላይ የተሻለ ህይወት ይኑሩ እንጂ እኛም እንደነሱ መሆናችን እንደማይቀር የረሱት ይመስላል ሲሉ በነባሮቹና በአዳዲሶቹ መካከል ክፍተት የፈጠረውን ነገርና አለመግባባት ያስረዳሉ። Ladies and gentlemen, welcome to London. በለንደን ብዙ የኢትዮጵያውያን ሬስቶራንቶችና መዝናኛ ቦታዎች ይገኛሉ። እነዚህ መዝናኛ ቦታዎች ሁሌም ጸባይ አያጣቸውም። ለንደን ውስጥ አበሻ ከተደባደበ ከ3 ምክንያት ውጪ ሊሆን አይችልም። አንደኛው ፖለቲካ ነው። አበሻ ተሰባስቦ የአንገቱ ደም ስር ተገታትሮ ድምፁ ከለንደን እስከ ሊዝበን በሚሰማ ጩኸት እጁን እያወራጨ ሲከራከር ከርቀት ካየ ጉዳዩን ለመገመት ብዙም አትቸገርም። እያወሩ ያሉት ስለ ሀገራቸው ፖለቲካ ነው። አብዛኛው በለንደን የሚኖረው አበሻ የሚኖርበት ከተማ ሜየርም ሆነ የእንግሊዝ ጠቅላይ ሚኒስትር ማን እንደሆነ ባያውቅም በትውልድ ሀገሩ ኢትዮጵያ የሚገኙትን የየወረዳውና የየቀበሌው ሊቀመንበር እስከ ቅድመ አያታቸው ግን ይጠቅስልሃል። የሆነ ሆኖ በፖለቲካ ምክንያት የተነሳ ጭቅጭቅ ገፍቶ ሄዶ እየባሰ ከሄደ ሊያደባድብና አንገል ለአንገል ሊያስተናንቅ ይችላል። ነገር ግን በፖለቲካ ምክንያት የተነሳ ድብድብ ከቡጢ ያለፈ አይሆንም። ሁለተኛ አበሻ በለንደን ከተደባደበ ምክንያቷ ሴት ነች። ወንዶች ብቻ ተሰባስበው በመጠጥ ቤቶችና መዝናኛ ቦታዎች አልኮል ሲጎነጩ ከተመለከትክ ፍቅራቸው፣ መተሳሰባቸው ዓለምን ያስቀናል። ልጋብዝህ፣ ጠጣልኝ እየተሳሳቀው የሚለው ፍቅራቸውና አንድነታቸው ሊያስገርም ይችላል። በመሃል አንድ ሴት ግን መታ ከተቀላቀለች ነገሩ የተገላቢጦሽ ይሆናል። ልዩነታቸው ያኔ ይጀምራል። እኔ ነው መወዛት፣ የኔ ነች በሚል ሰበብ ቤቱን ሩዋንዳ ያደርጉታል። አልኮሉ በደንብ ስራውን ያኔ ይጀምራል። ከሀገሩ ተሰዶ በሊቢያ በረሃ ተንከራቶ የአውሮፓ ሀገራትን ሲያቆራረጥ አምቆ የያዘውን ስሜቱ የምታበርድለት ያቺ ብቸኛ ሴት መስላ ትታየዋለች። ያኔ ጠርሙስ እና ብርጭቆ የሺሻ ዕቃዎች የተለያዩ ሰዎች አናት ላይ ሲያርፍ ትመለከታለህ። በለንደን በሴት የተነሳ ጸብ ከፖለቲካው ጸብ ከፍ ያለ ነው።
የመጣችው ሴት ግን ጸቡን ፈርታ ከአካባቢው እልም ብላ ከጠፋች እና ጸበኞቹ ያንን ካወቁ ደማቸውን እርስ በርስ እየተጠራረጉ ይቅርታ እየተጠያየቁ በፍቅር እየተላቀሱ ሲጋራ ሲገባበዙ ማየት የተለመደ ነው። ሴት የላከው የሚለው ብሂል በለንደን አበሻ ሴት ያየ በሚለው ቢቀየር ልክ ይሆናል። ሴት ያየ ሞት አይፈራም የሚለው አባባል ግን ሴቷ ስትሄድ ከአካባቢው በኖ ይጠፋል። ሶስተኛ ምክንያት አበሻ በለንደን ከተደባደበ በእግር ኳስ ነው። የለንደን ታላቅ ክለብ የሆኑት ቼልሲና አርሰናል ደጋፊዎች ዘንድ ለንደን ሰማያዊ ናት፣ ለንደን ቀይ ናት የሚለው ፉክክር የተለመደ ነው። እነዚህ ሁለት ክለቦች ተጫውተው ውጤቱ ከታወቀ በኋላ ሰማያዊና ቀይ የለበሱ የለንደን ተወላጆች እየተሳሳቁ ብትመለከት የሚገርም አይደለም። ነገሩ ከመበሻሸቅ አያልፍም። አበሻ በለንደን ግን ነገሩን በዛ ደረጃ ቅሎ አይመለከቱም። በተለይ ደግሞ የማንቸስተር ዩናይትድ እና የአርሰናል ደጋፊ ኢትዮጵያውያኖች ቁጥር በጣም ብዙ ነው። እነዚህ ሁለት ክለቦች ጨዋታ ሲኖራቸው አብዛኛው ኢትዮጵያዊ ተሰብስቦ በቴሌቪዥን ጨዋታዎችን ይመለከታል። ጨዋታው ፉክክር የበዛበት ከሆነ የደጋፊው ጩኸት፣ የድጋፍ ንረት ያይላል። ብሽሽቁና ስድቡ ልክ ካጣ ከአንዱ መቀመጫ ወደ ሌላው ደጋፊ መቀመጫ የቢራ ጠርሙስ ወይ ደግሞ የምግብ ትሪ ወይ ደግሞ የሺሻ ዕቃ ሲወረወር ትመለከታለህ። ከዛ በኋላ ጉዳዩ ለያዥ ልግናዥ አስቸጋሪ ይሆናል። ማን ማንን እንደሚመታ ማን ለማን እንደሚሰነዘር ግራ ያጋባሃል። ቤቱ በአንድ እግሩ ይቆማል። የሚጣሉት የአንድ አገር ልጆች ሳይሆን ደም የተቃቡ የሁለት ቤተሰብ አባላቶች እስኪመስል የለንደን ምድር ትቀልጣለች። ይሄ የጸብ አይነት ከጠቀስኩላችሁ ከሁለቱ በላይ ጫን ያለ ነው። ምክንያቱ ደግሞ የግሩፕ ስለሆነ ለመብረቅ ጊዜ ይወስዳል። ፖሊስ በቦታው ሲደርስ ግን ሁሉም አንገቱን ደፍቶ ወደ የአቅጣጫው ሲበታተን ትመለከታለህ። በቃ አበሻ በለንደን ሲኖር በእንዲህ አይነት ሁኔታ ውስጥ ነው። ወደ ቀድሞ